ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በዓለም ስፖርት መድረክ እጅግ አነጋጋሪና አስገራሚ የሆኑ አዳዲስ መረጃዎችን ይዘንላችሁ ቀርበናል። የሞሮኮ ስፖርት ሚኒስትርና አሽራፍ ሀኪሚ የተጋጩበት የአፍሪካ ማንነት ጉዳይ፣ ጆርዳን ሄንደርሰን ደስታውን ሲገልጽ ያስተናገደው አስገራሚ ጉዳት፣ የቶትንሃም የ100 ሚሊዮን ፓውንድ ታሪካዊ ዝውውርና የኤርሊንግ ሃላንድ አዳዲስ የዓለም ዋንጫ ሪከርዶች ይኖሩናል። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ወደ ሰሜን አፍሪካ እንጓዝ። የሞሮኮ ብሔራዊ ቡድን በዓለም ዋንጫ ላይ ማንን ነው የወከለው? አፍሪካን ወይስ ሞሮኮን ብቻ? ይህ ጥያቄ በሀገሪቱ ስፖርት ሚኒስቴርና በኮከቡ አሽራፍ ሀኪሚ መካከል ትልቅ ውዝግብ አስነስተዋል። የፒኤስጂ ኮከብና የሞሮኮ አምበል አሽራፍ ሀኪሚ ቡድኑ ኔዘርላንድን ካሸነፈ በኋላ ባደረገው ንግግር አፍሪካዊ በመሆኔ እኮራለሁ፣ እኛ በዚህ የመጣ ነው አፍሪካን ጭምር ለመወከል ነው ሲል ደስታውን ገልጾ ነበር። ነገር ግን የሀገሪቱ ስፖርት ሚኒስትር መሐመድ ሰዓድ ፔራድ ይህንን አልወደዱትም። ሚኒስትሩ በሰጡት መግለጫ ሞሮኮ በዓለም ዋንጫው የተገኘችው የራሷን ብሔራዊ ጥቅም፣ ክብርና ማንነት ለመጠበቅ እንጂ አጠቃላይ አፍሪካን ለመወከል አይደለም። የትኛውም ሀገር የራሱን ጥቅም ያስቀድማል። ሞሮኮ የአፍሪካ ድጋፍ አያስፈልጋትም ሲሉ በሀኪሚ ንግግር ላይ ቀዝቃዛ ውሃ አፍስሰውበታል። በኳታሩ የዓለም ዋንጫ አብሮነት አረብነታቸውን ሲያነሱ የነበሩ የሞሮኮ ተጫዋቾች አሁን ደግሞ ከአስተዳዳሪያቸው ጋር በአፍሪካዊነታቸው ላይ ፍጥጫ ውስጥ ገብተዋል። የጆርዳን ሄንደርሰን ያልተጠበቀ ጉዳት። በመቀጠል ወደ እንግሊዝ ብሔራዊ ቡድን ስንሻገር ደስታም ጉዳት ያመጣል ማለት ይህ ነው። እንግሊዞች ሜክሲኮን አሸንፈው ከጨዋታው መጠናቀቅ በኋላ በሜዳ ውስጥ ደስታቸውን በሚገልጹበት ወቅት ልምድ ያለው አማካይ ጆርዳን ሄንደርሰን አስገራሚ ጉዳት አስተናግዷል። በዕለቱ በጨዋታ ላይ ተሰልፎ ያልተጫወተው ሄንደርሰን ከተጫዋቾች ጋር ለመደሰት ሲሮጥ ከማስታወቂያ ቦርድ ላይ በተፈጠረ መውደቅ ምክንያት ከፍተኛ ጉዳት ደርሶበታል። ኮከቡ ሜዳውን ለቆ የወጣው ኦክሲጅን ተደርጎለት ሲሆን አሁን ላይ ቀዶ ጥገና ሊደረግለት እንደሆነ ታውቋል። ለመደሰት ሲባል የመጣው ይህ ጉዳት በብዙዎች ዘንድ መነጋገሪያ ሆነዋል። አሁን ደግሞ ወደ ይፋዊ የዝውውር ዜናዎች እንለፍ። ሰበር ዜና ከለንደን ቶትንሃም ሆትስፐር ጣሊያናዊ አማካይ ሳንድሮ ቶናሊ ከኒውካስትል ዩናይትድ በታሪካዊ 100 ሚሊዮን ፓውንድ ማስፈረሙ በይፋ አረጋግጧል። ቶናሊ በቶትንሃም ቤት እስከ 2032 የሚያቆየውን የ6 ዓመት ኮንትራት የፈረመ ሲሆን በክለቡ የ16 ቁጥር ማሊያ የሚለብስ ይሆናል። በሌላ በኩል በፈረንሳይ ሞናኮ ብራዚላዊውን የቀድሞ ተከላካይ ፊሊፕ ሉዊስ አዲሱ የክለቡ አሰልጣኝ አድርጎ ሲሾም፣ በእንግሊዝ ደግሞ ኖቲንግሃም ፎረስት ደግሞ ኦሊቨር ግላስነርን በይፋ አዲሱ አሰልጣኝ አድርጎ ሾሟል። ዛሬ ሰኞ የሚደረጉ የ2026 የዓለም ዋንጫ ዙር 16 ተጠባቂ ጨዋታዎች እናስታውሳቸው። ማታ ምሽት 4 ሰዓት ላይ በአውሮፓ ፍልሚያ ስፔን ከፖርቹጋል የሚያደርጉት ጨዋታ በጉጉት ይጠበቃል። በሌሊት ደግሞ 9 ሰዓት ላይ አዘጋጁ አሜሪካ ከቤልጅየም ብርቱ ፉክክር ያደርጋሉ። የኤርሊንግ ሃላንድ በኖርዌይ ታንክ አጥቂ ሆነው ኤርሊንግ ሃላንድ እንሂድ። ሃላንድ በዓለም ዋንጫው ሜዳ ውስጥ ብቻ ሳይሆን በማህበራዊ ሚዲያም ታሪክ እየሰራ ነው። ኖርዌይን ለመጀመሪያ ጊዜ ወደ ዓለም ዋንጫ ሩብ ፍጻሜ ካሳለፈና ብራዚልን ካሰናበተ በኋላ ሃላንድ ከቮዚና በመቀጠል በአጭር ጊዜ ውስጥ ከ10 ሚሊዮን በላይ አዳዲስ ተከታዮችን ያገኘው ሁለተኛ ተጫዋች ሆኗል። ይባስ ብሎ ላሚን ያማልን የነበረውን ሪከርድ በመስበር ከሊዮኔል ሜሲና ክርስቲያኖ ሮናልዶ በመቀጠል በኢንስታግራም ላይ ከፍተኛ ላይክ ያገኘው ፖስት የሱ ሆኗል። ሰዎች ከሜዳ ውጭ ባለው አስቂኝ ማንነቱ ተማርከዋል። ሃላንድ ሆይ በዚህ ከቀጠልክ 40 ዓመት ሳይሞላ 1000 ጎል ታገባለህ እያሉ አድናቂዎቹ እየቀለዱበት ነው። ይህ በእንዲህ እንዳለ ሃላንድ ከሮድሪና ከማርቲን ኦዲጋርድ ጋር መጫወት ስላለው ልዩነት አስገራሚ አስተያየት ሰጥቷል። ሮድሪ በጨዋታውን በበላይነት ይቆጣጠራል፣ ኳስ ወዴት መሄድ እንዳለበት ቀድሞ ያውቃል። ማርቲን ኦዲጋርድ ግን ማንንም የማየውን ከመርፌ ቀዳዳ የጠበበች ቦታን አይቶ እጅን ባፍ የሚያስጭን የጎል ኳስ ያቀብላል ብሏል። ሃላንድ አክሎም አንድ ቀን ማርቲንን በአይነት ሳተኝ እንዴት ነው ኳስ የምታቀብለኝ ስለው ዝም ብሎ ፈገግ አለ። ከሱ ጋር ስትጫወቱ ከጀርባው ሌላ አይን ያለው ይመስላችኋል?
ሲል ለአርሰናሉ አማካኝ ያለውን አድናቆት ገልጸዋል። ለዛሬ ያዘጋጀናቸው የስፖርት መረጃዎች እነዚህን ይመስላሉ። እናንተስ በሞሮኮ ስፖርት ሚኒስቴርና በአሽራፍ ሀኪሚ ውዝግብ ላይ ምን አስተያየት አላችሁ? ቶትንሃምስ በ100 ሚሊዮን ፓውንድ ሳንድሮ ቶናሊን ማስፈረሙ ትክክለኛ ውሳኔ ነው? አስተያየታችሁን በኮሜንት ላይ ያስፍሩልኝ። ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣዩ ቪዲዮ እስከምንገናኝ